ክቡራና ክቡራት እንደምን አላችሁ እንደምን ቆያችሁ እንኳን አደረሳችሁ እግዚአብሔር የተመሰገነ ይሁን። ያው እንግዲህ አንዳንድ ነገሮችን እየሰማን ነው። ሰዎች አላዋቂ ሰዎች የሚናገሩትን ነገር እየሰማን ነው። ስሙት እናንተም ለእናንተም ይድረሳችሁ። ያው በነገራችን ላይ መጽሐፍም እንዲህ ሲል ተናግሯል። ወንፍሬሆሙ ተአምርዎሙ ይላል ማቴዎስ ምዕራፍ 7 ቁጥር 16 ላይ ከፍሬያቸው የተነሳ እጽዋትን ታውቋቸዋላችሁ ይላል። እንደዚሁ ደግሞ ወደ ወርቁ ሲሄድ ሰዎችን ካነጋገራቸው የተነሳ ክህደታቸውንም ታውቁታላችሁ ይላል። ክህደታቸውን ካነጋገራቸው የተነሳ ማለት ነው። ይህ ሰው አሁን ክህደቱን እየተረዳ ነው ያለነው በሚናገረው ቃል ነው ማለት ነው። በሚናገረው ቃል ለምን አለባበሱማ እንግዲህ አንደኛ ነው የምታዩት። እንደ ቤተ ክርስቲያን አባት ለብሷል። የቤተ ክርስቲያን ምሁር ይመስላል አለባበሱ። ተውት እሱንና ግን በአነጋገሩ ይታወቃል ነው ዋናው ትልቁ ነገር። በአነጋገሩ ይታወቃል። አነጋገሩ ምንድነው የሚለው በ40 ቀን በ80 ቀን መጠመቅ። ይሄ መጽሐፍ ቅዱስን ከእግዚአብሔር ጋር ልጅነት አገኛለሁ ብሎ መጠመቅን መጽሐፍ ቅዱስ ያፈርሰዋል ይላል። እንግዲህ አስቡ። በ40 ቀን በ80 ቀን መጠመቅ ይሄ ከመጽሐፍ ቅዱስ ያልተገኘ ነውና ይሄንን መጽሐፍ ቅዱስ ያፈርሰዋል ነው። ከእግዚአብሔር ልጅነት እናገኛለን የምትሉትን መጽሐፍ ቅዱስ ያፈርሰዋል እያለ ነው የሚናገረው። ለማንኛውም መጽሐፍ ቅዱስን ስላላነበበው መጽሐፍ ቅዱስን ስላልተረዳው መጽሐፍ ቅዱስ ስለማያውቅ መልሱን እናንተ ስሙት፣ እናንተ ወቁለት፣ እርሱ ግን አያውቀውም፣ እሱ ግን አይረዳውም። ይሄንን ስለ ጥምቀት በሰፊው መጻሕፍት ተናግረዋል፣ በሰፊው አስቀምጠውልናል። መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲያስተምረው ዮሐንስ ምዕራፍ 3 ከቁጥር 3 ይዛችሁ ስትመለከቱ በመጠመቅ ልጅነት የለም። አንድ ሰው ስለተጠመቀ በ40 ቀኑ በ80 ቀን ሴት ስትጠመቅ የእግዚአብሔር ልጅነት አገኘች ወይም ማገኝ የሚባለው ትምህርት መጽሐፍ ቅዱስ ላይ ስንመጣ ግን ይፈርሳል። እዚያ ዮሐንስ እየተናገረ በስሙ ለሚያምኑት ለተቀበሉት ነው የሚለው። ማንን ነው መቀበል ያለባቸው? የመጣውን ክርስቶስን በልባቸው አዳኝ እንደሆነ፣ ንጉሥ እንደሆነ፣ ጌታ እንደሆነ፣ ሊቀ ካህናት እንደሆነ፣ አስታራቂ እንደሆነ፣ አማላጅ እንደሆነ በሰውና በእግዚአብሔር መካከል ያለው መካከለኛው አሁን እርሱ ብቻ መሆኑን ማወቅ መቻል አለባቸው እና ይህንን በሙሉ ልባቸው ሲቀበሉ ከእግዚአብሔር ልጅነትን ያገኛሉ። እንዴት ሰው ካደገ ካረጀ በኋላ ይወለዳል? እንዴት ምን ማለት ነው? እፎ ይክልብ ሲዳግመ ተወልዶ እምድኅረ ሊቀ። ሰው ከተወለደ በኋላ እንዴት መወለድ ይቻለዋል? ወደ እናቱ ማህፀንስ እንዴት መግባት ይችላል ብሎ ምክንያቱም መድኃኔዓለም እየተናገረ ያለው ስለ ልደት ስለ ጥምቀት ነው፣ ስለ ልጅነት ነው። እሱ ግን ይህ ስላልገባው እንዴት ሰው ካደገ ካረጀ በኋላ ወደ እናቱ ማህፀን መግባት ይቻለዋል እያለ ሲናገር፣ አሁንም ይህን ሲያስረዳው መድኃኒታችን ከላይ ዳግመኛ ያልተወለደ ብሎ ነው እንጂ ውሃን አልጠቀሰለትም ነበረ፣ ጥምቀትን አልጠቀሰም። ከታይ ሲያስረዳው ዘኢተወልደ አማን አማን ብለከ ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ እና ያለው ይበውአ ይላል። ይበውአ ለመንግስተ እግዚአብሔር ይላል። ዳግመኛ ያልተወለደ ሰው ወደ መንግስተ ሰማያት አይገባም። ከምንና ከምን ያልተወለደ? ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ መንግስተ ሰማያት መግባት አይችልም ብሎ አረጋገጠለት ማለት ነው። ሲጠራጠር የነበረውን እሱ ወደ እናት ማህፀን ነበር መግባት የመሰለው። ግን ክርስቶስ ከማንና ከማን አለው? ከውሃና ከመንፈስ ቅዱስ ካልተወለደ። ይህ ማለት ሴቶች በ80 ቀን ወንዶች በ40 ቀን የሚጠመቁት የሚያገኙት ልጅነት ነው። ይሄን ካላገኘ ወደ መንግስተ ሰማያት መግባት አይችልም፣ ከእግዚአብሔርም ከኔ ጋርም አንድነት የለውም ብሎ ነው አረጋግጦ የነገረው። እንግዲህ ሰው መጽሐፍ ቅዱስን ማለት የእሱ መጽሐፍ ቅዱስ ምን አይነት እንደሆነ ግን እኔ አይገባኝም። ለነገሩ እንደው ያልተማሩ ሰዎች መጽሐፍ ቅዱሳቸው ልቦለድ ስለሆነ ያንን ልቦለዳቸውን ዝም ብሎ መስማት ማለት ነው እንጂ መጽሐፍ ቅዱሱ እንደዚህ ብሎ ነው የሚያስቀምጠው። ሌላም ማቴዎስ ምዕራፍ 28 ቁጥር 19 ላይ መድኃኒታችን ኢየሱስ ሲያስተምር እንዲህ ብሏል። ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ስታጠምቋቸው ነው ያለው። በማን ስም አጥምቋቸው አለ? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ የዚያን ሰዓት ከሥላሴ ልጅነትን ያገኛሉ ነው እንጂ ያለው አታጥምቋቸው አላለም። የት ላይ መጽሐፍ ቅዱስ የሚለው የት ላይ ያገኘው? አረ እንደው በጣም ይገርማል። እባካችሁ እንደዚህ ሰዎች አብደዋል ማለት ነው ወይንስ የሚናገሩትን ያውቁ? ቢያንስ እንኳን መጽሐፍ ቅዱስ እያሉ ከሚቆነጻጽሩ ዝም ብለው እንደው መጽሐፍ ቅዱስ ሳይጠሩ እንደው ቢለፈልፉ አይሻልም? እኔ በጣም የሚገርም ነው በእውነት። እስኪ እንደው ሁላችሁም ታዛቢነት ውሰዱ፣ እንደ ምስክርም ሁኑ። አንቡት እስኪ መጣ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ አጥምቋቸው እያለ እየተናገረ ከውሃና ከመንፈስ ቅዱስ ካልተወለደ ልጅነትን አያገኝ መንግስተ ሰማያትን አይወርስም እያለ መጽሐፍ ቅዱስ ያፈርስብናል ማለት ምን አይነት አባባል ነው?
ሰው የሚድነው አለ ኢየሱስን በማመን ማመን እኮ ክርስቶስ መጀመሪያ እሱ ያስተማረውን እኮ ትምህርት ተቀብሎ ነው አምኖ እኮ ነው። እሱ ያስተማረውን ሳናምን ምን አይነት እምነት ነው ለሰው ልጅ የሚኖረው? ምን አይነት ድነት ነው የሚኖረው? ኢየሱስ እያለ የሚለፈልፈው መጀመሪያ ኢየሱስ ክርስቶስ ያላስተማረውን ኢየሱስ ክርስቶስ የተናገረውን ቃል ካላመነለት እሱን እንዴት ማመን ይችላል? እኔ በጣም እንደው ሌላ ምስኪን እንደው ብዙ መጽሐፍ መጥቀስ እችላለሁ። በዚህ እንደው ኤፌሶንም ቅዱስ ጳውሎስ ተናግሯል። ምንድን ነው ያለው? አሐዱ እግዚአብሔር ኤፌሶን ምዕራፍ 4 ቁጥር 5 ላይ አሐዱ እግዚአብሔር ወአሐቲ ሃይማኖት ወአሐቲ ጥምቀት፣ እግዚአብሔር አንድ ነው፣ ሃይማኖትም አንዲት ነች ካለ በኋላ ምን አለ? ጥምቀትም አንዲት ናች አለ። ጥምቀት አንድ ናት ማለት መጠመቃችን እየነገረን አይደለ? ያለ ጥምቀት ሰው መዳን እንደሌለበት እያስተማረ አይደለም? በጣም ምን አይነት አይምሮ የሌላቸው ሰዎች ናቸው ማለት ይቻላል። እኔ እንጃ ነው መጽሐፍ ቅዱስን ባይሉ ምን አለ? ማርቆስ ምዕራፍ 16 ቁጥር 16 ላይ ተመልከቱ። ምንድነው የሚለው? ዘአምነ ወዘተጠምቀ ይድህን ወዘሰ አምነ ይደየን። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ምን ይሆናል አለ? ይፈረድበታል። ይሄ ነው ይፈረድበታል። መጀመሪያ እምነት ያስፈልጋል፣ ከዚያ ጥምቀት። ይህም የሚሆነው እምነትና ጥምቀት ትልቁ ነው። የ40 የ30 የ20 ዓመት ቢመጡ እነሱ ትምህርት ስለሚሰጣቸው ነው እንጂ የክርስቲያን ልጆች ግን ምንጊዜ የሚጠመቁት በስንት ቀናቸው ነው? በ40 ቀን በ80 ቀን ነው ልጅነት የሚያገኙት። አዳም ልጅነትን ያገኘው በ80 ቀን ነው ማለት በ40 ቀኑ ነው። ሔዋን ልጅነት ያገኘችው በ80 ቀኑ ነው። ለዚህ ሰው ማስረዳት ባይቻል እናንተ እወቁለት። ለሱ ማስረዳት ባይቻል እሱ እርግጥ ስለማይረዳው ስለማያውቀውም ይህ ነው ብሎ መናገርም አይቻልም። ለሱ ይህ ነው ብሎ መናገር አይቻልም። ስለዚህ ይሄንን አሁን መጽሐፍ ቅዱስን እንደው የተለየ ያውቀዋል ለመሆኑ ወይንስ የተለየ መጽሐፍ ቅዱስ ካለው ሌላ ስም እያሜ ሰጥቶ መጽሐፍ ቅዱስ ባይለው ጥሩ ነው። ይህን እኔ በእውነት አይበለው። እኛ መጽሐፍ ቅዱስ ብለን የምንጠራው መድኃኒታችን ኢየሱስ ክርስቶስ ያስተማረውን የተናገረውን ሐዋርያት ያስተማሩትን የሰበኩትን ትምህርት ነው መጽሐፍ ቅዱስ። ከዚያ 80 አሃዱ ጠቅላላ ክርስቶስ ለሙሴ አድሮ ያናገረውን ያጻፈውን ነው። ከዚህ ውጭ መጽሐፍ ቅዱስ ካለው መጽሐፍ ቅዱስ እያለ ባይጠቅስ ጥሩ ነው። መጽሐፍ ቅዱስ እያለ ሰውን ባያወናብደው ጥሩ ነው። የት ላይ ብሎ ወይ ምዕራፍ ቁጥር አላስቀመጠም። ደግሞ ይሄ እኮ ነው እንግዲህ አንዳንድ ልብ ወለድ ሲናገሩ ምን ምዕራፍ ቁጥር ራሱ የላቸውም፣ አይናገሩ። ለምን? ስለሚያፍሩ በራሳቸው ስለሚዋረዱ። ይህም መዋረዱ ነው። ግን ሁኖም ሆኖ የሚከታተለው ሰው ምዕራፍ ቁጥር ላይ ቢጠቅስ ኑሮ ከዚያ ላይ ስለሚያጣው ስለማያገኘው ይህ ሰው ወደ የት ይሄዳል? ወደ ውርደቱ ይሄዳል ማለት ነው፣ ይዋረዳል። ስለዚህ መጽሐፍ ቅዱስ ብሎ ባይጠቅስ ጥሩ ነው። ለማያውቁ ሰዎች ለማደናከር ከሆነ የማያውቁ ሰዎች ከእሱ ጋር ያሉ ናቸው። ለእነሱ ባይጠቅስላቸው ጥሩ ነው። ያውቁታል፣ አለማወቃቸውን ያውቁታል። ሌላው ክርስቲያን ግን መጽሐፍ ቅዱስ አንባቢ ነው። መጽሐፍ ቅዱስ ያነባል፣ ይረዳል፣ ቁጥር ምዕራፍ ያያል። የሰለጠነ ሕዝብ ነው፣ የተማረ ሕዝብ ነው። እሱን ማወናበድ አይችልም። ያወናብደውም እሱ ሊያሳስተውም አይችልም። በራሱ ጊዜ ዝም ብሎ ያመጣውን ይለፍልፍ እንጂ ጥምቀት ስለ ጥምቀት መድኃኒታችን ኢየሱስ ክርስቶስ አስተምሯል፣ መጻሕፍት መስክረዋል። አሁንም እኛ በልጅነት በ40 ቀን በ80 ቀን ተጠምቀን ልጅነታችን እናገኛለን፣ ከእግዚአብሔር ጋር አንድ እንሆናለን ማለት ነው።